ሰላም ጆኔን ዛሬ እዚህ ውብ በሆነ የሐዋሳ ስኬት መለማመጃ ቦታ እገኛለሁ። እውነቱን ለመናገር በህይወቴ ስኬት ረግጬ እንኳን አላውቅም። ግን ዛሬ ለራሴ አንድ እብድ ያለ ቻሌንጅ አዘጋጅቻለሁ። በአንድ ሰዓት ውስጥ ብቻ በስኬት ላይ መቆምና መንዳት እለምዳለሁ። ካልተሳካ ግን 24 ሰዓት ያለ ስልክና ያለ ኢንተርኔት የማሳልፈውን ዴይ ላይፍ ቪዲዮ እለቅላችኋለሁ። ይሳካልኛል አይሳካልኝም፣ እሱን አብረን እንይ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። እሺ ሰዓቱን መቁጠር ጀምሯል። ለመጀመሪያ ጊዜ ስረግጦ ራሱ መሬቱ የሚንሸራተት ነበር የሚመስለው። ፈጣጠንክብኝ እኮ በየ ሰዎች በቪዲዮ ሲያዩ በጣም ቀላል ይመስላል። አቤት አረማመድ! ብቻዬን ከምታገል እዚህ ካሉት ጎበዝ ስኬተሮች እርዳታ መጠየቅ አለብኝ። እጄ ልጠይቃቸው። አባ ሰላም ነው? ሰላም እግዚአብሔር ይመስገን። ስኬት አታለማመደኝ? አይ ችግር የለውም። እሺ ብረት ነው እዛ ሸብረክ በል ትንሽ። ኮገብ ትንሽ ዝቅ። ከዛ እግሬን እንደዚህ እያንቀሳቀስክ ራስን ፍሪ አድርግ። ማለትም አለማምዶ ሰውነትም ማለት ነው። ያው እንደዚህ ያው ልክ እንደዚህ ማለት ነው። እንደዚህ ልክ እንደዚህ ወዝ በቃ እንዲህ እያልክ ይሄንን ፑሽንን እየጠበቅ አንድ እግርን ወደፊት ታደርግ፣ አንድ እግር ኋላ መቅረት ይችላል። ቶሎ ያስተማረን ነገር እንሞክረዋለን። እስቲ ሳካ ላይ ሳካም አሁንም ማቆ ነገር የለም። ብቻ ተከታተሉ። ይሄንንማ ቻልኩት፣ መሄዱን የከበደ ያስተማረኝን ልጅ የተከተልኩ ልሞክር። አራት ወደዚሁን እዚህ ደስ ያለኝ ነገር ምን ውስጥ ወደ ውጭ ያለው ቫይብ ግን አረ ጸዴ ነው። እሺ እንደነሱ እኔ መቼ ነው የምችለው? እዛ ጋር ደግሞ ሌላ ቫይብ።
በተለይኛው ልጅ በመጨረሻ ቻሌንጃችንን በተሳካ ሁኔታ አጠናቅቄያለሁ። አንድ ሰዓት ሙሉ ስደናበር ሚዛኔን ለመጠበቅ ስታገልና ወድቄ ስነሳ ቆይቼ በመጠኑም ቢሆን መጓዝ ችያለሁ። እውነቱን ለመናገር ስኬት መጫወት በጣም ከባድ ነው፣ ግን ቢሆንም አዝናኝ ስፖርት ነው። እኔማ ለመልመድ ቆርጬ ተነስቻለሁ። እናንተስ ስኬት ትችላላችሁ ወይስ አይችሉም? ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እና አሁኑኑ ቻናላችንን ሰብስክራይብ ማድረጋችሁን እንዳይረሳ። በሚቀጥለው ሳምንት በሌላ ምርጥ ቪዲዮ እስክንገናኝ ፒስ